ከምሽቱ 12 ሰዓት አካባቢ ሆኗል። እለቱን በጾም ያሳለፉት ወይዘሮ ፋጡማ መሐመድ የማፍጠሪያ ሰዓታቸው ከመቃረቡ አስቀድሞ ቤት ያፈራውን ለማዘጋጀት ጉድ ማለቱን ተያይዘውታል። ወይዘሮ ፋጡማ በሃይማኖታቸው አስተምህሮ መሰረት የማፍጠሪያ ሰዓታቸው ሲቃረብ ወደ ጎረቤታቸው ቤት የመሄድ ልማድ አላቸው። የወይዘሮ ፋጡማ የረጅም ዓመት ጎረቤት የሆኑት ወይዘሮ አቦነሽ አረጋና ሌሎችም ለማፍጠሪያ የሚሆኑ ግብአቶችን ይዘው ተገኝተዋል። ክርስቲያን ጎረቤቶችም አሉኝ፣ ግቢ ውስጥም አሉ ክርስቲያኖች ከኔ ጋር አብረው ያሉ በስምምነት በፍቅር ነው ያለነው እና በዓል በሆነ ሰዓት አብረን እንደዚህ አብረንም እናፈጥራለን። እነሱም በዓል ሲሆን እንሄዳለን እንኳን አደረሳችሁ ብለን እነሱም እኛ ጋር ይመጣሉ። ጎረቤቱን እንደራሱ እንደ ቤተሰቡ ካልወደደ ሃይማኖቱን አከበረ አይባልም። በሃይማኖታችን ጎረቤቱ እንደራሱ ነው መውደድ ያለበት የሚባለው ግዴታ ነው። ሃይማኖታችንም ያዛል። ጎረቤቱን እንደራሱ ካልወደደ እንደራሱ ካላከበረ አይሆንም ስለሚባል እኛ ጎረቤታችን ተከባብረን እንደራሳችን ምንም ነገር እንዳይኖር ምንም ነገር እንዳይፈጠር አብረን ነው ተሳስረን እንኖረው። በጣም ደስ ይላል። ወይዘሮ ፋጡማ ቤት ሁሉ ጊዜ እንደዚህ ባህል በሆነ ጊዜ ሁሉ ጊዜ ተጠራርተን ነው እንደዚህ የምናፈጥረው ማለት ነው እና ተከባብረንና ተፈቃቅረን ነው የምንኖረው። ያው የእምነት እንትንም ቢኖርም እሷም የኛ እምነታችንን ታከብራለች፣ እኛም የሷን እምነት አከብረን ሁሉ ጊዜ አመት በመጣ ጊዜ ረመዳንን በፍቅር ነው። ባህል ሲኖር እሷም ትጠራናለች፣ እኛም እንጠራታለን። ወይዘሮ ፋጡማ የእናቴ ጓደኛ ናቸው። የብዙ አመት ጓደኝነት አላቸው። እኔ እንግዳ ሆኜ ነው የመጣው። ሁሌ ያፍጥር ቀን እንደዚህ ያፍጥር ሲሆን ረመዳን ገብቶ መጥተው ይጠሩናል። እኛም ደግሞ ሁሌ እንገኛለንና የረጅም ጊዜ ትውውቅ ነው ያለን። ያው እንደ ቤተሰብ ነን። ሰርግም ሲኖር የኛ ቤተሰብ ሲኖሩ እንጠራቸዋለን። እነሱም በእነሱ በኩል ሰርግ ሲኖር ይጠሩናልና ማህበራዊ ኑሮ ጥብቅ ግንኙነት አለን። ኢትዮጵያዊነት በሚል ያው ሙስሊም ክርስቲያን የሷም ልጆች መጥተው ይበላሉ ይጠጣሉ፣ የኔ ልጆችም ይመጣሉ ይበላሉ ይጠጣሉ። በበዓል ጊዜም እንጠራራለን። ቡና ጠጣተን ያለውን ተቃምሰን በፍቅር በሰላም 8 አመት ሰልቀናል። እግዚአብሔር ተመስገነ ይሁን። ሁሉም ኢትዮጵያዊ በደም የተሳሰረ ነው የሚሉት የዕለቱን ጾም አብሮ ለማፍጠር በወይዘሮ ፋጡማ ቤት የተገኙት ያሲን ኢብራሂምና አሊ ሸሪፍ በዚህ መልኩ አብረን ስንሰባሰብና ስንመገብ አንድነታችን የበለጠ ይጠናከራል ሲሉ ተናግረዋል። መሐባ ማለት መፈቃቀር ነው። መፈቃቀር ወደ አላህ ዘንድ ያደርሳል። ፍቅር ከሌለ አላህም አይቀርብም። መሐባ ካለ አላህም ይቀርባል። በእንደዚህ አይነት መልኩ ነው መተዛዘን፣ የሌለውን ማዘን ካለ መስጠት ከሌለው ያለው ላይ መቀባበል። መተዛዘን ማለት ይሄ ነው። ሃይማኖታችንም የሚፈቅደው ይሄ ነው። የሌለው ካለው ተባብሮ ተፈቃቅሮ መኖር ነው ወደ አላህ ዘንድ የሚያቀርበው ይላል። ይሄ አብሮነትን ያሳያል። አብሮነት በመኖር ደግሞ ሰላምን፣ ፍቅርን ይገኛል፣ መተሳሰብን ይገኛል። ለምን ያለነው ሁላችንም ተቀላቅለን ያለነው ሙስሊሙም ክርስቲያኑም ሁሉም አብሮ ነው የሚኖረው። አብሮ የሚኖረው ደግሞ አብሮ በማፍጠር እንደው አመት በዓል እንኳን ገና ረመዳን ሲመጣ እንኳን አደረሳችሁ ብሎ የሚያመጣልን እኛ ክርስቲያኑ ነው። ለምን በማስተዋወቅ ዙሪያ እኛም እነሱ ጋር እንኳን አደረሳችሁ እያልን በመድረስ አብሮነታችንን በዚህ መልኩ እናሳልፋለን። ይህ የወይዘሮ ፋጡማ አብሮነት በህፃናት ልብ ዘንድም ተስሎ እንዲቀር በማድረግ ነጋቸውን እንዲናፍቁ አድርጓቸዋል። እናቴ ስራ በምትሆንበት ሰዓት ላይ እዚህ መጥቼ አብረን የምንቆይበት ሰዓት አለ። እዚሁ መክሰሴን በበላበትም ሰዓት አለ። እነሱ ያላቸው ጉርብትና በጣም ደስ ይላል። እኔም አድጌ ከሙስሊም ጎረቤቶች ጋራ እንዲሞን ነው የምፈልገው።